ሰላም እንዴት ናችሁ? ይህ ሎሌ ሚዲያ ነው። ዛሬ የምናየው ቴሌግራም በአማርኛ አላነብላችሁ ሲል ነው። ይሄ ሎሌ ሚዲያ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ስለዚህ ቴሌግራም ስከፍቱ ዴስክቶፕም ወይም ላፕቶፕ ወይም ደግሞ ሞባይል ጋር ሊሆን ይችላል። አማርኛ የማያነብ ከሆነ በምን መንገድ ማስተካከል እንደሚችሉ ነው የማሳያችሁ ማለት ነው። ይሄ እንዳለ የምታዩት አሁን ይኸው በአማርኛ ነው፣ አላነብ ብሎ ነው። ስለዚህ አሁን እኔ እንዴት እንደሚቀየር ማሳያችሁ ይሆናል ማለት ነው። ስለዚህ ቴሌግራም እንደከፈታችሁት እንደዚህ ያመጣላችኋል። ከዛ ወዴት ትሄዳላችሁ? እቺን ፖይንት ትነካላችሁ ማለት ነው። እቺ በግራ በኩል ሶስት አግድም ወይም ሶስት ነጠብጣብ ይኖራሉ። እሱን ክሊክ ታደርጋላችሁ። ክሊክ ስታደርጉ ወደዚህ ይወስዳችኋል ማለት ነው። ከዛ ዝጋ እንደምታዩት እነዚህ ፕሮፋይላችሁ ናቸው። የኔ ሎሌ ሚዲያ ነው የሚለው። ከዛ ዝጋ የት ትገባላችሁ? ሴቲንግ ላይ ሴቲንግ ላይ ሴቲንግን ክሊክ ታደርጋላችሁ ማለት ነው። እቺኛውን ፓርት ማለት ነው። ሴቲንግ ክሊክ ታደርጋላችሁ። እሷን ክሊክ እንዳደረጋችሁ ወዴት ይወስዳችኋል? ወደዚህ ይወስዳችኋል ማለት ነው። ከዛ ይሄን ሴቲንግን ካደረጋችሁ እዚህ ጋር ይሄ ፕሮፋይላችሁ ነው። እዚህ ጋር ቻት ሴቲንግ የምትላለች ቻት ሴቲንግ የምትለውን ክሊክ እናደርጋለን ማለት ነው። እሷን ክሊክ ስናደርግ ወደዚህ ይወስደናል። ይሲ ቻት ሴቲንግ ላይ ከዛ ቻት ሴቲንግ ከገባን በኋላ እዚህ ጋር የምታያት እቺ ዲፎልት ነው የሚያሳየው። እዚህ ጋር ፎንት ፋሚሊዋ ማለት ነው። ፎንት ፋሚሊዋ ዲፎልት ነች። ራሷ ዲፎልት ላይ ክሊክ እናደርጋለን ማለት ነው። ክሊክ ስናደርገው ባይ ዲፎልት አሁን ያለው የት ጋ ነው? እዚች ጋ ነው። ዲፎልት ላይ ነው ያለው ማለት ስለዚህ እቺን ነው የምንቀይራት። ስለዚህ ሰርች ባር የምትላለች እዚህ ጋር ሰርቺንጓ ላይ እንሄድና ክሊክ እናደርጋለን። ከዛ እዚህ ሰርቺንጓ ላይ ምን ብለን ሰርች እናደርጋለን? ኤብሬማ ብለን ሰርች እናደርጋለን። ዲሲ አሁን እቺን ሰርች አረጓት። ይኸው ከታች እንደምታዩት ኤብሬማ መተል መጣች ማለት ነው። ከዛ ዝጋ ምን የሚላለ ሴቭ የሚላለ ሴቭ ብለን ክሊክ እናደርገዋለን ማለት ነው። አሁን ሴቭ ስንለው እቺት ኤብሬማ የምትለው መጣች ማለት ነው። ከዛ እቺን ኤብሬማን ሴሌክት አድርጎልኛል ማለት ነው። ከዛ ዝጋ ሴቭ እንለዋለን ማለት ነው። ኤብሬማን ሴሌክት ካደረግን በኋላ ሴቭ ስንለው ምን ይመጣልናል? ሪስታርት የሚል ይመጣልናል። ሪስታርት የሚል ይመጣልናል። ከዛ ሪስታርት የሚለው ክሊክ ስናደርገው ምን ይሆናል ማለት ነው? ይጠፋና ቴሌግራማችን ተመልሶ ይመጣል። ሲመጣ ምን ሆነ ማለት ነው? አማርኛ ማንበብ ይቻላል ማለት ነው። ስለዚህ እንግሊዝኛም አማርኛም ሌላ ቋንቋም ማንበብ ይችላል ማለት ነው። ስለዚህ በዚህ መንገድ ቴሌግራማችንን አማርኛ አላነብ ሲል ሲቀር በዴስክቶፕ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል፣ ሞባይል ጋር ሊሆን ይችላል። ይሄን ሴቲንግ ተጠቅማችሁ ማስተካከል ይቻላል ማለት ነው። ሎሌ ሚዲያን ሰብስክራይብ፣ ላይክ አድርጉ፣ ለሌላውም ሼር አድርጉ። አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው